እነዚህን 7 ስኪሎች ብቻ በማወቅ ራሳችሁን ዋጋ ያለው ሰው ማድረግ ትችላላችሁ። ድህነት ገንዘብ ማጣት ብቻ አይደለም፣ ግን ገቢ ሊያስገኙ የሚችሉ ስኪሎችን ወይም ክህሎቶችን አለመማር ነው። የፋይናንስ ችግሮቻችንን ለመፍታት እነዚህን 7 ስኪሎች ማወቅ አለብን። ቁጭ ብለን እድላችንን ከመጠበቅ በትንሽ በመሞከር ራሳችንን ዋጋ ያለው ሰው ማድረግ እንችላለን። የመጀመሪያው ክህሎት የመሸጥ ወይም ሴሊንግ ነው። ሰዎችን ማሳመን ከቻሉ በቀላሉ ገቢ ለማግኘት ብዙ ጊዜ አይወስድባችሁም። ብዙ ትርፋማ የሆኑ ቢዝነሶች ውጤታማ የሆኑ ጥሩ ሻጭ ስላላቸው ነው። ስለዚህ እናንተም የመሸጥ ወይም ሰዎችን የማሳመን ብቃታችሁን በማሳደግ ውጤታማ መሆን ትችላላችሁ ማለት ነው። ሁለተኛው ክህሎት የኮሚኒኬሽን ክህሎት ሲሆን እድሎች ብዙውን ጊዜ ራሳቸውን በደንብ መግለጽ ለሚችሉ ሰዎች ይሄዳሉ። የመናገር የመጻፍና እንደዚሁም ከሰዎች ጋር የመግባባት ብቃታችሁን አሳድጉ። ከሰዎች ላይ እምነትን በቀላሉ ከሰው ጋር መግባባት ስትችሉ ብዙ እድሎችን መፍጠር ትችላላችሁ። ሶስተኛው የዲጂታል ማርኬቲንግ ስኪል ወይም የኦንላይን ቢዝነስ ነው ማለት ነው። በኢንተርኔት ብቻ የሱቅ ቦታ ሳይኖራችሁ ብዙ ደንበኞችን ማፍራት ትችላላችሁ። የሰዎችን ትኩረት እንዴት መሳብ እንደምትችሉ ተማሩ። ደንበኞችን ፍጠሩ። ከዛም ደንበኞችን ወደ ገዥነት ቀይሯቸው። በአሁኑ ሰዓት ላይ ቤት ሆናችሁ የትም ሳትሄዱ የሱቅ ቦታ ሳይኖራችሁ በኦንላይን ቢዝነስ ብዙ መለወጥ ትችላላችሁ ማለት ነው። የዲጂታል ስኪላችሁን አሳድጉ። አራተኛው ኮንቴንት ክሪኤሽን ነው። አሁን ላይ ቪው ወደ ካሽ እየተቀየረ ነው። እጃችሁ ላይ ያለው ስማርትፎን ገቢ የሚያስገኝ ማሽን ነው። ያስተምሩ፣ ያንቁ፣ ሰዎችን ያነሳሱ። እያንዳንዱ ቪው ዋጋ አለው። እያንዳንዱ የሚሰሩት ቪዲዮ ወደ ገንዘብ ይቀየራል ማለት ነው። ብዙ መልፋት ሳይጠበቅባችሁ ቪዲዮ በመስራት ራሳችሁን ከፍተኛ ገቢ ማግኘት ከሚችሉ ሰዎች ማድረግ ትችላላችሁ ማለት ነው። አንድ ጥሩ ኮንቴንት ለወራት ያህል ብዙ ደንበኞችን ሊስብሎት ይችላል ማለት ነው። አምስተኛው ችግር መፍታት ነው። ፕሮብሌም ሶልቪንግ ነው። እናንተ ብዙ ችግር በፈታችሁ ቁጥር ሰዎች ለእናንተ የመክፈል ፍላጎታቸው ይጨምራል። እንዴት ገንዘብ ማግኘት እችላለሁ ከሚለው ምን አይነት ችግር መፍታት እችላለሁ የሚለው ብዙ ገንዘብ ሊያስገኝ ይችላል ማለት ነው። በአካባቢያችሁ ያለውን አንዳንድ ችግር መፍታት የምትችሉ ከሆነ ወደ ገንዘብ መቀየር ትችላላችሁ። ስድስተኛው የፋይናንስ አስተዳደር ወይም የፋይናንሻል ማናጅመንት ነው። ገንዘብ ማግኘት ብቻ በቂ አይደለም። እንዴት በጀት ማውጣት እንዳለብን፣ እንዴት መቆጠብ እንዳለብን እና እንዴት ኢንቨስት ማድረግ እንዳለብን፣ ያገኘነውን ደግሞ እንዴት መጠበቅ እንዳለብን ማወቅም አንዱ አስፈላጊ ነገር ነው። ብዙ ከፍተኛ ገቢ ያላቸው ሰዎች ይህንን ባለማወቃቸው እስካሁን ድረስ ባዶ እጃቸውን ይገኛሉ። ስለዚህ የፋይናንስ እውቀታችሁን በማሳደግ ያላችሁን ንብረት በደንብ ኮንትሮል እንድታደርጉ ያግዛችኋል ማለት ነው። ሰባተኛ አዳዲስ ነገሮችን መማር ነው። ዓለም በፍጥነት እየተለወጠች ነው። በቢዝነሱ፣ በቴክኖሎጂው፣ በማርኬቲንጉ፣ በኤአይ፣ በሁሉም እናንተም ራሳችሁን በማዘጋጀት አዳዲስ ነገሮችን በመማር ከጊዜው ጋር አብራችሁ መሄድ አለባችሁ። ያለፉትን ኋላ ቀር አሰራራችሁን በመቀየር ራሳችሁን ከጊዜ ጋር አብራችሁ ማስሄድ የሚችሉ ከሆነ ዘመናዊ ተወዳዳሪ የሆነ ቢዝነስ መገንባት ትችላላችሁ ማለት ነው። እያንዳንዱን ክህሎት ባወቅን ቁጥር ዋጋ ያለው ሰው ያደርገናል። እነዚህን ክህሎቶች በማዳበር ራሳችሁን ለውጡ። በሌላ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ አድርጉ። እናመሰግናለን።